እና ዑመር ኮምበልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምበልቻ አይነቱን እንደነ ቀደም ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አም አበይቱም ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ በዋል ናቸው፣ ጠመሙ ወንጀሎች ናቸው። አላህ Subhanahu Wa Ta'ala በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብሎ ከጊዜ በኋላ የመጡ ነዋስ ኢብኑ አጣ ወከذلك ጀህም ኢብኑ ሶፍዋን የነሱ አትባዕ ሙሪድ ናቸው። እኛ ጀህሚዮችን አለ የምንከተለው፣ እኛ ሙዕተዚላዎችን አለ የምንከተለው። ይሄ እነሱ ወሃቢ የሚሉትን ኃይል ለማጥፋት ማለት ነው። ከካፊር ጋር ይተባበራሉ። አላህ Subhanahu Wa Ta'ala ካፊርን ወዳጅ አድርጋችሁ አትያዙ፣ لا تتخذوا عدوي وعدوكم اولياء ነው አለው። የኔንና የአማኞች ሆነን ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው አለው። من باب ولا ان براء የሚባል እኮ አላህ የጠላውን መጥላት አላህ ወደ ሞሪድ ማለት እኮ ነው። ولا ان براء ሌላ ምንም ነገር እኮ የለው። حتى ካፊሮች እንኳን ሰላምታ የሚሉት ማለት ነው። ተቀዳሚ ሙፍቲ እኔ አሰቡ ስክሪላህ አለይኩም እኔ ለሐጅ ሙራድ የለኝም፣ ነብዩ ለማየት ሙራድ የለም፣ ለወልዮች ነው እኮ የሚል ሰው እኮ ነው። ግርዶች ጀርባ መቀመጥ፣ ሰዎች መሐል አረንጓዴ ሻል ለብሰው መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ ገለሻ እንትና መጡ የተባለ ጉልበት መሳብ والله ይሄ ወልይነት አይደለም። ለዚህ ነው ሼኹ ሰለላሁ ተይሚያ ወልዮች ለሁለት ይከፍላቸዋል፣ አውሊያው ሸይጣን ወአውሊያው ረህማን ብሎ ማለት ነው። እንደ አይነቱ አውሊያው ሸይጣን ነው አስለን ማለት ነው። እንደ አይነት ወልይ የለም። መስጂድ አልሐያል ሶላ ሐያል ፈላህ የተባለ ግርዶሽ መሐል ድግስ ደግሶ የሚቀመጥ አይደለም። ከሌና ቶለ ዱዓ አድርግልኝ የሚባል አይደለም። ከሌ ዛሬ ኸሚስ ነው ዱዓ አድርጉልኝ የተባለ የሚጠራ አይደለም። አጅነብይ ሴት ቤት የገባ ፊት ለፊት ቡናው እየቀዳች ጀባ ተሰጀባ ጁን የገለበጥ የምስመው ያ ወልይ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ወልጀማዓን ለማጥፋት ከካፊሮች ጋር የሚሰራ ከናቡይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረንደ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለ ኢኽዋኖች ይሄ ሙፍቲንታን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ Subhanahu Wa Ta'ala الرحمن على العرش استوى ብሎ لا استولى እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው استولى እያሉ የፈሰሩት። መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን قد استولى بشر على العراق من دم وسيف بالمحراق እያሉ እየተረጎሙ ነው። ቢሽር የሚባለው ንጉስ ኢራቅን ደም ሳይፋሰስ ሰይፍ ሳይመዘዝ ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ረሱላህ አይደለም። እንደዚህ ይያሉ አላህ Subhanahu Wa Ta'ala በተለያየ ሱራ በሰባት ሱራዎች ማነው ሱረቱል ሙጃደላ እና አዕራፍ እና አልሐዲድ እና አልሙጃደላ ሰባት ቦታ አርረህማኑ አርሽ ይስተዋያል የተናገረ። ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጣሩ ሰዎችን ዛሬ ታመመብን ብለና እንጮሃለን። ልናፍር ይገባል። ታውቃላችሁ ሙፍቲ እኮ እንትና አብዱል ሀሪር ጋር አብሮ የነበረ ግለሰብ ነው። ማጣቁም አብዱላህ አልሐሪሪ ጋር አብሮ የነበረ ግለሰብ ነው። ምናልባት የማታውቁ ሰዎች ማለት ነው። ይሄ አሁን ሙፍቲ ያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱል ሀሪሪ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመመብን እያሉ እንትን የሚሉት ማለት ነው። በዚህ ሰውዬ ሰበብ ስንት ሰው እንደሚጠማ አስቡ። እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያረግስ መጣ። ያ ካፊር ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር።
ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ አብሮ ጂሃድ ከሙስሊሞች ጋር ወጥቶ ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ያን እርጂዕ አሉ ኢና ላነስተዒን ቢልኩፋር እኛ በካፊር አንታገዝም ተመለስ ነው አሉት። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው። እና ወላሂ ሐቂቀተን ልታፍሩ ይገባል። በተለይ ኢኽዋኖች አላህ Subhanahu Wa Ta'ala እንደዚህ የምታደርጉ ከሆነ አላህ ሐዘናችሁን በቅርብ ያርግላችሁ። ያው ተአዚያ እያላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ ማንም ንግግር አይደለም። ወላሂ ነው የምላችሁ፣ ሐቁን ነው የምንነግራችሁኛ። ነግራችኋለሁ እና እዝነት የላችሁም ላ ወላሂ ከናንተ እጅግ የበለጠ እናዝናለን። ግን ስለምናቅ ነው ማን እንደሚታዘንለት ማን እንደሚታዘንለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አኽወፉ ማ አኻፉ ዐለ ኡመቲ አኢመቱል ሙድሊን ብለዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንም አይደለም። ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚህ ሱብሃንአላህ እኔማ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ። እንደ አይነት ወደ ሽርክ ነው ወደ ቢድዓ የሚጣሩ ሰዎችን ተጠንቀቁ፣ ልታቁ ይገባል። እነ ዑመር ገነቴ ማለት ወደ ሽርክ ሰው ልጅ ወደ ሽርክ የሚጣሩ ናቸው። ሽርክ ብሎ ማለት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገው የቀብር አምልኮ ነው። ሌላ ማንም አይደለም። ቀብር ላይ ሱሩጅ መብራትን ማብራት፣ ቀብር ቦታ ላይ ሶላትን መስገድ፣ ቀብር ላይ ጀሶን መቀባት፣ ቀብር ላይ ቤትን መገንባት፣ ይሄን ሁሉ የከለከሉትኝ የሽርክ መዳረሻ ስለሆነ ነው ቀብር። አሁንም እነዚህ እነ ዑመር ኮምበልቻ እነ ዑመር ገነቴ እነዚህ የሰው ልጅ ወደ ሽርክ አምልኮ የሚጠሩ ናቸው። አጊስና ያ መደድ ያ ረሱላህ። ወላሂ እናንተ ላታቁት ይችላላችሁ፣ ደረሶች ምናልባት ደረሳ ያላችሁ ታቁት ይችላላችሁ። በየመስጊዱ ብትሄዱ ማለት ነው፣ በየመስጊዱ ብትሄዱ አጊስና ያ ረሱላህ መደድ ያ ረሱላህ ነው የሚባለው። ከመግሪብ በኋላ የሚባል አውራዳ አለ፣ ወከዛሊከ ኢሻ በኋላ አለ፣ ከፈጅር በኋላ የሚባል አለ። አላህ አይደለም የሚጠራው፣ አላህ አይደለም የሚጠራው። ያ ረሱላህ መደድ ያ ረሱላህ ነው የሚባለው። እንደውም አንዳንድ ቦታ ላይማ ሰጃዳ ይነጠፋል፣ ሰጃዳ ነጭ ሰጃዳ ይነጠፋል። ለምን ነብያችን ሰለላሁ ዐለይሂ ወሰለም መጥተው ይቀመጣሉ እየተባለ ማለት ነው። ይቀመጣሉ እየተባለ እዚያ ቦታ ላይ ሲሆን ያ ረሱላህ እያሉ ከአንሁ በእነሱ ተኸዩልነት ረሱል ሰለላሁ ዐለይሂ ወሰለም እዚያ ልብስ ላይ እንደተቀመጡ አድርገው ይስላሉ። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾችና ሶፍዮች። ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ጥሪ ያደረጉበትን ተውሂድ ነብዩ ዐለይሂ ሰላም 950 ዓመት ጥሪ ያደረጉበትን ተውሂድ ወደ ሽርክ ሰውን እየሳቡት ያሉት። ከዚህ በላይ ምንድነው የምትፈልጉት? ከአላህ ውጭ ሰው እንዲመለክ ነው የምትፈልጉት? ከአላህ ውጭ ያሉ አውሊያዎች እንዲመለኩ ነው? የዚህ ሰው የመኖር ስንት ሰው ይጠማል መሰላችሁ? ስለዚህ መጀመሪያ ልታቁ ይገባል። ዲናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲር አቀርቶ ነው? የትኛውን ሐዲስ አቀርቶ ነው? የትኛውን ሙሐደራ ነው? የትኛው ኹጥባ ነው እንደዚህ የሚያንጨረጭራችሁ? አህባሾቹ እኮ እናንተን ያክል እንኳን አልጮሁም እኮ። አህባሾቹ የእናንተን ያክል እንኳን አልተንጨረጨሩም እኮ። ቴሌግራሙን ፌስቡኩን ከአንሁ አባታቸው የሞተ ይመስል ነገርም አባታቸው እኮ ነው። ለምን አለው አባታቸው አይደለም እንዴ? እንደዚህ አይነት አካል ነገም እነዚህ በዚሁ እናስታውሳችሁ። ዑመር ኮምበልቻ ሲታመምም ተቀዳሚ ሐጂ ዑመር ኮምበልቻ ታመመብን እያላችሁ ፖስቶ መቼስ እናንተ ምን ይቀራችኋል? ደግሞ ሌላም ማለት ደግሞ አቡበክር ሱለይማን የሚባል ማለት ነው አህባሽ